የሻዕቢያና ህወሓት የአማራ ውድመት ሴራ በፋኖ ትከሻ የጥፋት ቀመር ተጋለጠ። የታሪክን መማሪያ መጽሐፍ ገልጦ ማየት እስኪያቅት ድረስ የህወሓትና የሻዕቢያ የቆየ ቂምና ሴራ አሁን ላይ አዲስ መልክ ይዞ በአማራ ክልል ምድር ላይ እውን እየሆነ መምጣቱ ተረጋገጠ። የአማራን ህዝብ ሁልጊዜም እንደ መጫወቻ ሰሌዳና እንደ መከላከያ አጥር በፋዞን በመጠቀም የራሳቸውን ጂኦፖለቲካዊ ፍላጎት ለማሳካት የሚታገሉት ሁለቱ ኃይሎች ዛሬ ላይ የጽምዶ ሽፋን በመስጠት አደገኛ ሴራቸውን እያፋጠኑ ይገኛሉ። የራሳቸውን ቀጠናዎች ከጦርነት አውድማነት አዝተው እና ጠብቀው የክልሉን ማህበራዊና ኢኮኖሚያዊ መሰረት በውድመት ለማድቀቅ ሌት ተቀን እየተንቀሳቀሱ መሆናቸው በግልጽ እየተጋለጠ ነው። ይህንን የከፋ የውድመት አጀንዳ ከግብ ለማድረስ ደግሞ ጽንፈኛው የፋኖ ኃይል እንደ ዋና መነገድ ጠራጊና ከሃዲ በመሆን ራሱን ለባዕድ አጀንዳ አሳልፎ ሰጥቷል። በድቅድቅ ጨለማ ሽፋን ወደ ዋና ዋና የአማራ ከተሞች የሚገቡት ከባድ መሳሪያዎችና አጥፊ ኃይሎች የክልሉን ህዝብ ለስደትና ለረሃብ አዘቅት እየዳረጉት ይገኛሉ። በመሆኑም ይህንን የአማራን ህዝብ የማውደም ታሪካዊ ደባ በመገንዘብ የክልሉ ህዝብ እና የጸጥታ አካላት አንድነታቸውን አጠናክረው የጥፋት ኃይሎችን እቅድ በከፍተኛ ንቃት ሊመክቱት ይገባል።